بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته يتودداتنا يتكبراتشو يا نور الهدى أدماج تملكاتوش اندمن ولاتشوال اندمن أمشتاتشوال عبد الرحيم أحمر ني እንግዲህ ላለፉት አመታት በኢትዮጵያ ሙስሊሞች ሚዲያ ላይ የተለያዩ ስራዎችን አቅሜ በፈቀደ መጠን ሰሰራ ቆይቻለሁ እንግዲህ እንዲሁም ኑረል ሁዳ ቴሌቪዥንም ማሻአላህ ኢትዮጵያ ሙስሊሞች ካሏቸው ውድና ብርቅ የሆኑ ሚዲያዎች መካከል አንደኛው ነው እኔም እንግዲህ አልহামዱሊላህ ረቢል ዓለሚን የኑረል ሁዳ ባልደረባ መሆኔን ከዛሬ ጀምሮ ላበስራችሁ ነው ወደናንተ የመጣሁት እንግዲህ በጣት ከሚቆጠሩ ወይም በአንድ ጣት ከሚቆጠሩ የሳተላይት ስርጭት ካላቸው የሀገራችን የኢትዮጵያ ሙስሊሞች ሚዲያዎች መካከል አንዱ ኑረል ሁዳ ነው ኑረል ሁዳ እንግዲህ በሳተላይት ለመላው ኢትዮጵያውያን ስርጭቱን በሳተላይት ቴሌቪዥን እንዲሁም ደግሞ በኢንተርኔት አማካኝነት ያደርሳል በአማርኛው ፕሮግራም በኩል ያለውን ክፍተት ለመምላት እንዲሁም ለብዙሃኑ ተደራሽ መሆን ስለሚችል የሳተላይት ስርጭቱ በሚል እኔም የኑረል ሁዳ በአማርኛ ፕሮግራሞችን በኑረል ሁዳ ሳተላይት ቴሌቪዥን ለናንተ የተለያዩ ዜናዎችን በወቅታዊ ጉዳይ ላይ ያተኮሩ ውይይቶችን በእስላማዊ አጀንዳዎች ላይ የሚነሱ ጉዳዮችን በተመለከቱ ፕሮግራሞችን ለማቅረብ ከኑረል ሁዳ አስተዳደር ጋራ ውይይት አድርገን ስምምነት ላይ ደርሰናል ማሻአላህ ሐቂቃ እነዚህ ወንድምና እህቶች ኑረል ሁዳን በመመስረትም ይሁን ወደ ሳተላይት እንዲደርስ በማድረግ በወንዶች በሴቶች በኩል ያለው እንቅስቃሴ በጣም ደስ የሚል ነውና ይህ ታላቅ እድልና አጋጣሚ በመሆኑ በሀገራችን ወቅታዊ ጉዳይ ላይ እንዲሁም በሙስሊሙ አጀንዳዎች ላይ ሚዲያ ያለውን ኃይል ሁላችንም የምናውቀው የምንረዳው ነውና እኔም ኢንሻአላህ ከዛሬ ጀምሮ በኑረል ሁዳ ቴሌቪዥን የአማርኛ ፕሮግራሞችን ይዤላችሁ የምቀርብ መሆኑን የማበስራችሁ በታላቅ ደስታ ነው ሙስሊሙ ማህበረሰብ ለዲኑ ያለው ፍቅርና ክብር እጅግ የተለየ ነው ኢትዮጵያ ሙስሊሞች ደግሞ በሚዲያ በኩል በመንግስት በኩልም ይሁን ከዚህ በፊት በነበረው አሁንም ደግሞ አልፎ አልፎ የሚደርስበት መታፈን የሚታወቅ ነው በሀገሩ ወቅታዊ ጉዳይ ላይ መረጃዎችን በማግኘትም በኩል ሙሉ መብት ያለው ነው ከዓለም አቀፋዊ የዜና ጉዳዮች ጋር እንዲሁም በሀገራችን ወቅታዊ ጉዳይ ላይ በዲን ጉዳይም ላይ ሐሳባችንን የምንለዋወጥበት የተለያዩ እንግዶችን እየጋበዝን ለእናንተ የምናቀርብበት በወቅታዊ ጉዳይ ላይ የሚቀርቡ ትንታኔዎችን ዜናዎችን ለእናንተ የምናደርስበት እንዲሁም የተለያዩ እስላማዊ ስራዎችን ከሀገር ቤትም ከውጭም በትርጉም መልክ እያደረግን ወደናንተ የምናደርሳችሁ ይሆናል በኑረል ሁዳ የሚኖረን ቆይታ እጅግ አስደሳች እንደሚሆን በአላህ ፍቃድ ተስፋዬ ነው ሐሳብ አስተያየታችሁን በመስጠት እንዲሁም ኑረል ሁዳን በማጠናከርና አይዟችሁ በማለት ደግሞ የሁላችሁም ሐላፊነትና ድርሻ ነው ለማለት ወዳለው ኑረል ሁዳ እንግዲህ ሲጀምር በኦሮምኛ ቋንቋ የጀመረ ቢሆንም ሙስሊሙ ማህበረሰብ ደግሞ አማርኛ ተናጋሪ ማህበረሰብም ስላለ የበለጠ አንድነታችንን ለመፍጠር ወህዳችንን ለማጠናከር እንዲሁም ደግሞ ማህበረሰባችን በዘር በብሔር ጉዳይ ላይ አላህ Subhanahu Wa Ta'ala የፈጠረው ነውና በእነዚህ ጉዳዮች ላይ ሳይላይ አንድነቱን የበለጠ እንዲያጠናክርና እንዲያስተሳስር የሁላችንም ሐላፊነትና ድርሻ ነው ማለት ነው ኢንሻአላህ እኔም እንግዲህ አቅሜ በፈቀደ መልኩ የኡማውን የዋህዳ አንድነት በተጠበቀ መልኩ ለህዝበ ሙስሊሙ ለኢትዮጵያ ሙስሊሞች ይጠቅማል የምለውን ስራ በአላህ ፍቃድ ለመስራት ጥረት የማደርግ ይሆናል ማለት ነው እናንተም እንግዲህ በዱዓችሁ አግዙን በዚህ ፕሮግራም ላይ የናንተም ተሳትፎ የግድ አስፈላጊ ነው ጥያቄና መልስ የውይይት ፕሮግራሞችንም በቀጥታ ስርጭት አቅም በፈቀደ መልኩ የምናዘጋጅ ይሆናል ማለት ነው በእነዚህ ሁሉ ተሳትፎ እንድታደርጉ ጥሬን አቀርባለሁ ኢንሻአላህ በኑረል ሁዳ በሚጀምሩ አዳዲስ ፕሮግራሞች በቅርቡ በሰፊ የምንገናኝ መሆኑን በዚሁ አጋጣሚ አበስራችኋለሁ የኑረል ሁዳ ማኔጅመንትም ወደ ኑረል ሁዳ ስራ እንድጀምር የአክብሮት ግብዣ ስላቀረበልኝና ስምምነት ላይ ስለደረስን ኢንሻአላህ በቅርቡ በኑረል ሁዳ የሳተላይት ቴሌቪዥን ስርጭት እንገናኛለን እስከዛው ሰላማችሁን በኢማን በአማን ያብዛው ወሰላሙ አለይኩም ወራህመቱላሂ ወበረካቱ